ማንቸስተር ዩናይትድ ሰኞ ዕለት ከብሬንትፎርድ ጋር ከሚያደርገው ጨዋታ በፊት አሰልጣኝ ማይክል ካሪክ አስተያየታቸውን ሰጥተዋል። እንግዲህ ማንቸስተር ዩናይትዱ ተከላካይ ሊኒዮሮ ለብሬንትፎርድ ጨዋታ መድረሱ አጠራጣሪ መሆኑን አሰልጣኙ አሳውቀዋል። በሌላ በኩል ፓትሪክ ዶርጉ በጥሩ መሻሻል ላይ መሆኑን የገለጹት የቡድኑ አሰልጣኝ ልምምድ ለመጀመር ተቃርቧል ሲሉ ተናግረዋል። ስለ ወደፊት ቆይታቸው የተጠየቁት አሰልጣኝ ማይክል ካሪክ መቼ እንደሚወሰን አላውቅም ሲሉ መልሰዋል። አክለውም እዚህ ያለውት ቡድኑን ለመርዳትና ነጥብ ለማግኘት ነው። አሁን ላይ ነገሮች በጥሩ መልኩ እየሄዱ ነው። አሁን ዋናው ነገር እሱ ነው ሲሉ ማይክል ካሪክ መልሰዋል። በሌላ ዜና እንግዲህ ማይክል ካሪክ በማንቸስተር ዩናይትድ በኃላፊነት የመቆየታቸው ድል ሰፊ መሆኑን እየተነገረ ይገኛል። እንግዲህ የአሰልጣኝ ማይክል ካሪክ ጃንዋሪ ላይ ከሩበን አሞሪም ማንቸስተር ዩናይትድን ከተረከቡ በኋላ ጥሩ ጊዜ እያሳለፉ ይገኛሉ። አሁን ላይ ማይክል ካሪክ በማንቸስተር ዩናይትድ ቋሚ አሰልጣኝ መሆን እድላቸው በጣም ከፍተኛ እንደሆነ ፋብሪዚዮ ሮማኖ በዘገባው ይዞ ወጥቷል። ማንቸስተር ዩናይትድ ውስጥ ስለ አሰልጣኝ ማይክል ካሪክ ያለው ስሜት አዎንታዊ መሆኑና አሰልጣኙ በታክቲካል አቀራረባቸው እንዲሁም ባስመዘገቡት ውጤት የክለቡ ሰዎች አድናቆት ማትረፋቸው ተዘግቧል። ከሁሉም በላይ ማይክል ካሪክ ከተጫዋቾቹ ጋር ያላቸው ጥሩ ግንኙነት እንዲሁም በክለቡ ውስጥ ከፍተኛ ደስታን ፈጥሯል። እንግዲህ እኛ አሰልጣኝ ቋሚ የመሆን እድላቸው በጣም ከፍተኛ መሆኑ እየተዘገበ ይገኛል።